የእግዚአብሔር ልጆች ዛሬ የሆነ ነገር ልናገራችሁ ነውና ምን ያህል እኛ ለራሳችን የምናስበው መልካም ሐሳብና ቅዱሱ አባታችን የዘላለሙ ንጉሱ አባታችን ለኛ የሚያስበው ምን ያህል ልዩነት እንዳለው ልንገራችሁ። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ዝናብም በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘርን ለበላተኛም እንጀራን እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣውም ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የሚሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች ከፊታችሁ በእልልታ ይዘምራሉ። የሜዳ ዛፎች ሁሉ ያጨበጭባሉ። በእሾክ ፈንታ የጥድ ዛፍ፣ በኩርንችት ፈንታ በረሰነት ይበቅላል። ይህም የእግዚአብሔር መታሰቢያ ሊጠፋ የማይችል የዘላለም ምልክት ይሆናል። እና እግዚአብሔር ለኛ የሚያስበው ሐሳብ ሰማይ ከምድር እንደሚርቅ በጣም ትልቅ ሐሳብ ነው። ቆጥረን ማንጨርሰው ሐሳብ ነው ለኛ የሚያስብልን። ክብር ሁሉ ለሱ ይሁን።